ይህ ቪዲዮ ለወላጆች ነው። እንደነዚህ አይነት ጠፍጣፋ እግር ልጆቾት ላይ ማየት ኖርማል ነው አይደለም። ሐኪም መቼ ማማከር አለብን? አብረን እና ይሆናል። ጠፍጣፋ እግር የምንለው የእግር መዳፍ ሙሉ ለሙሉ መሬት በሚነካበት ጊዜ ነው። ነገር ግን ከ3 ዓመት በታች የሆኑ ህጻናት ላይ በተፈጥሮ የሚገኝ የስብ ክምችት በእግራቸው ስር ስለሚኖር የጠፍጣፋ እግር ያላቸው ያስመስላቸዋል። እያደጉ በሚሄዱበት ጊዜ ግን ያ የስብ ክምችት እየጠፋ የእግራቸው ቅርጽ እንደ አዋቂ እየተስተካከለ ይሄዳል። ልጆች ላይ ከ6 እስከ 10 ዓመት ባለው ጊዜ ውስጥ የጠፍጣፋ እግራቸው እየተስተካከለ ወደ አዋቂነት የእግር ቅርጽ እንዲይዝ እንጠብቃለን። ነገር ግን ይህ የእግር ቅርጽ እየተስተካከለ ማሄድ ከሆነ የጠፍጣፋ እግር ምልክት ወይም ፔስፕላነስ የምንለው አይነት ችግር ነው ብለን እንወስዳለን። የጠፍጣፋ እግር መሆኑ ከተረጋገጠ በኋላ በጊዜ ካልታከሙት ምን አይነት ጉዳቶች ያመጣል? በጀርባ በወገብና በእግር ላይ ህመም ይሰማቸዋል። በተደጋጋሚ ጊዜ መውደቅ ይኖራል። እንዲሁም ደግሞ ሲራመዱና ረጅም ሰዓት ሲቆሙ ህመም ይሰማቸዋል። እነዚህን አይነት ችግር ካስተዋሉ በማርሻ የቀዶ ጥገና ማዕከል በአዋቂና በህፃናት የአጥንት ቀዶ ህክምና ስፔሻሊስት ሐኪሞች ይህንን ህክምና ማግኘት ይችላሉ።